የወንድ ልጅ ብልት የመሰለ ነገር በእንጨትና በኋላ ሳይው በቆዳ ነገር አድርጎ እንደ ብልት ሰርቷል። የወንድ ልጅ ብልት ማለት ነው ሰርቶ በሱ ሊገናኘኝ ማለት ነው። በላዩ ላይ ኮንዶም ምናምን አድርጎ እናታችን ትግስት ትባላለች፣ ባልትዳር ናት። ይሁን እንጂ ማታ ከባሏ ጋር ግንኙነት ሲያደርጉ መብራት አጥፍቶ ስለሆነ በጣም ይጎዳታል። ምንድነው የሚያረጋት? እስከ መጨረሻ አብራችን ቆዩ፣ ከራሷ አንደበት እንስማ ማለት ነው። ቤቴ ማለት ነው ስንታየው ቁመቱ ረጅም ነው ማለት ልነግርህ የፈለኩት ነገር የወንድ ልጅ ብልት የመሰለ ነገር በእንጨትና በኋላ ሳይው በቆዳ ነገር አድርጎ እንደ ብልት ሰርቷል። የወንድ ልጅ ብልት ማለት ነው ሰርቶ በሱ ሊገናኝ ማለት ነው። በላዩ ላይ ኮንዶም ምናምን አድርጎ ማለት ነው እንዴ። ከዛን የሆነ ነገር ስሜት የሚነግርህ ነገር የለም። ብዙ ጊዜ እኔ ከደከምኩ በኋላ ነው በኔ ፍላጎት ሳይሆን በሱ ፍላጎት ነው። ግዴታሽ ነው ሚስቴ ነሽ ምናምን እንዴ የ80 ሚስቴ ነሽ ህግ ራሱ ያስገድድሻል። እንደዚህ ማለት እሺ እምቢ ማለት እኔ እኮ ይደክመኛል አንተ ቁጭ ብለህ ነው የምትውለው ምናምን እንደዚህ ማለት አትችይ ምናምን ይል ነበር። ከዛን ያው በቃ ሰላሜን ማገኝ ለጊዜው ሰላሜን ማገኝ ልጆችን ላለመረበሽ ዝም ብዬ እንትን ለው ነበር እና የሆነ ሰዓት ላይ ውስጤ ስሜቴ እንትን ተረብሾ ብድግ ብዬ መብራት ሳበራ ሲቆም በቃ እኔ ራሱ እኔ እንጃ ሰማይ ላይ ይሁን ምድር ላይ ይሁን በህልሜም ይሁን ግራ ገባኝና ሳየው ምንድነው ያደረከው አልኩኝ። በቃ ምን ልገለኝ ነው ምን አስበህ ነው ይሄን ያህል እኔ ላንተ ክፉ ነኝ አልኩኝ። እኔ ላንተ ክፉ አይደለም እኔ ለልጆቼ ብዬ ነው እኔ የኔ ህይወት ተበላሸ ልጆቼ ለምን ይበላሻል ብዬ ነው ይሄንን እንዴት ምን ልታረክ አይ እኔ ላረካሽ ፈልግ አረካውም አልኩ። ያንተን ራሱ አልፈለኩም በግድ ነው የምጠቀመው በግድ ነው ግዴታ ስለሆነ ነው ይሄን ነገር ህይወታችንን ላለመበተን ብዬ ነው ካንተ ጋር ራሱ መተኛት እንኳን አልፈልግም። ለምን ልጆቼ አሁን እየጨመረ መጣ። ስለዚህ አንተ ብቻ ልጆቹ ፍላጎት ሰርተው ወይ የሆነ ነገር አታመጣ ጭራሽ ከኛ ከቤት ነው የምትወስደው። በጣም ብዙ ነገር ነው የሚያደርገው። ብር ያጠፋል። ተበድር የመጣሁትን ብር ይዞ ይወጣል እና በቃ ያንን ብር ስንት ጊዜ አጥፍቶብኛል። 10,000 ብር በ3 ቀን ያጠፋበት ቀን አለ። 10,000 ብር ከቡሳቦ ጎንፋ ተበድሬ አምጥቼ 40 ቀን ስለሆነ ማስገባት አልችልም ብዬ አስቀምጬ 20,000 ብር ነበር በወንድ ልጄ 10,000 በእኔ 10,000 20,000 ተበድሬ ሱቅ ከፍታለሁ ሲለኝ እሰጥሃለሁ ብዬ አስቀመጥኩትን 10,000 ብሩን ያው መስጠትሽ አይቀርም ብዬ ወሰድኩ ብሎ 10,000 ብሩን አጥፍቶ እንደገና ከኔ 10,000 ብር ላይ 2,000 ብር ወሰደብኝ። ገና አደስንቄ የምትባላለች እዛሽ እንደ ሽማግሌ እንዳባገዳዎች ሄጄ ለሷ እንደ በነገራችን ላይ ጋይስ የነገር በጣም ከባድ ነው። በአሁን ሰዓት በወንድም በሴትም እንደዚህ አይነት ነገር በጣም በሶሻል ሚዲያ እየበዛ መጥቷልና እናታችን እንዳለችው ከሆነ ነገር በጣም ከባድ ነው። ከህክምና ባለሙያ ወይም ደግሞ ባልና ሚስት በመነጋገር ይሄ ነገር ሊፈታ ይችል ነበር። ካልሆነ ግን በሶሻል ሚዲያ ሲመጣ የሶሻል ሚዲያ ሰው ዝም ብሎ ማለት የየራሱ አስተያየት ነው የሚሰጠውና መፍትሄ አይመጣም ብዬ አስባለሁ። ግን የእናታችን እንዳለችው ከሆነ ባሏ ረጅም ነው ግን ባሏ ራሱ አጭር ንብረት እንዳለው አድርጎ ያስብና ለሚስቱ ማለት በግንኙነት ጊዜ ይወዳታል። ምክንያቱም ትንሽ ንብረት ነው ያለኝና ማለት እያጠገብኳት አይደለም የሚል አስተሳሰብ ያስባል። ከዛ በኋላ ይጎዳታል ማለት ነው። ይህ ነገር ግን እንዴት ነው የሚከሰተው ስንል ደግሞ ሴቶች ግንኙነት ካደረጋችሁ በኋላ ባልሽ እያጠገብሽ አይደለም ማለት ከባልሽ ጋር ግንኙነት በማድረግሽ በቃ ደስተኛ ካልሆንሽ ባልሽ ደግሞ ሚስቱ ላለማጣት ወይም ደግሞ ሚስቱ ደስተኛ ለማድረግ በቃ የሆነ ነገር ይጠቀማልና እናንተም ትጎዳላችሁ እሱም በሳይኮሎጂ ምናምን ትጎዳላችሁ። ስለዚህ በቃ ሁሉ ነገር ተነጋግራችሁ መፍትሄ የማይመጣ ከሆነ መለያየት በስነ ስርዓት መለያየቱን ይሻላል ብዬ አስባለሁ።